ክፉ ተመኘ። ኢትዮጵያ አሁን ያለችበትን ሁኔታ ያየ ሰው በደንብ አድርጎ ይረዳዋል። መለስ በዚህ ጊዜ ቢኖር ኖሮ ምን ያደርግ ነበር? በዚህኛው ቪዲዮ የቀድሞ ጠቅላይ ሚኒስቴር መለስ ዜናዊ ያልተነገሩ አስገራሚ ታሪኮችን እንዳስሳለን። አብራችሁን ቆዩ። በኢትዮጵያ አቆጣጠር በ1947 ግንቦት 1 ቀን አድዋ ላይ አስከፊውን የኢትዮጵያ ታሪክን የቀየረ ጀግና መሪ ተወለደ። የትውልድ ስሙም ለገሰ ዜናዊ አስረስ ወይንም የቀድሞ ጠቅላይ ሚኒስቴር መለስ ዜናዊ። ጀግናው በተወለደበት ሰሞን ኢትዮጵያ በኢትዮጵያ ታሪክ ውስጥ ከፍተኛ ተጽዕኖ ካደረጉና ለረጅም ጊዜ ከቆዩ መሪዎች አንዱ በነበሩት በቀዳማዊ አጼ ኃይለ ሥላሴ አገዛዝ ስር ነበረች። ከሁለተኛው የዓለም ጦርነት በኋላ እንደ አውሮፓውያን አቆጣጠር በ1941 የጣሊያን ወረራ ሽንፈትን ተከትሎ ቀዳማዊ አጼ ኃይለ ሥላሴ ወደ ስልጣን የመጡበት ዘመን ነበር። በጊዜውም መሬት የመኳንንቱና የቤተ ክርስቲያኑ ስለነበር ገበሬዎች በመሬቱ ሰርተው ብዙ ግብር እንዲከፍሉ ይደረግ ነበር። የትምህርት ሁኔታውም የተገደበና ተደራሽነት ያልነበረው ሲሆን የትምህርት ዕድል ያገኙ ሰዎች በመቶዎች የሚቆጠሩ ብቻ ነበሩ። ኢትዮጵያ ከጣሊያን ወረራ በኋላ ከ1936 እስከ 1941 በመሰረተ ልማቶች ላይ ከደረሰው ጉዳትና ከነበረው አለመረጋጋት እንደገና እያገገመች ነበር። በአጭሩ መለስ ዜናዊ ሲወለድ ኢትዮጵያ በአጼ ኃይለ ሥላሴ ስር ነበረች። የፊውዳል ንጉሳዊ አገዛዝ ሀገሪቷን ድሃ፣ የተማከለ እና እኩል ያልሆነች፣ የትምህርት ውስንነትና ክልላዊ ቸልተኝነት የነበሩባት አድርጓት ነበር። የትውልድ ቦታቸው የሆነችው ትግራይ ብዙም ያላደገች ነበረች። ይህ ደግሞ መለስ በኋላ በነበረው የእኩልነት የፌዴራሊዝምና የዘመናዊነት ፖለቲካ እይታ ላይ ተጽዕኖ ሳያሳድር እንዳልቀረ ይታመናል። አቶ መለስ ዜናዊ የትውልድ ቦታቸው በሆነችው አድዋ ውስጥ አድገው በንግስት ሳባ አንደኛ ደረጃ ትምህርት ቤት እና በኋላም በጀነራል ዊንጌት ሁለተኛ ደረጃ ትምህርት ቤት ተምረው በኋላም በወቅቱ ቀዳማዊ አጼ ኃይለ ሥላሴ ዩኒቨርሲቲ ተብሎ ይጠራ በነበረው በአዲስ አበባ ዩኒቨርሲቲ ሕክምናን ተምረዋል። በትምህርታቸው ጎበዝ የነበሩ ቢሆንም በጊዜው በነበረው የፖለቲካ አለመረጋጋት ምክንያት እና የደርግ መንግስትን በመቃወም በ1970ዎቹ መካከል ወደ ትውልድ ቦታቸው ወደ ትግራይ ተመልሰው የህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት በኋላም የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ወይንም ኢህአዴግ በመባል የሚታወቀውን ታጋይ ተቀላቀሉ። አቶ መለስ የህወሓት አመራር ኮሚቴ መሪ ሆነው በ1971 ተመረጡ። ቀጥሎ በ1975 የድርጅቱ ማዕከላዊ ኮሚቴ ሊቀመንበር ሆኑ። አቶ መለስ የሚመሩት ህወሓት የኮሎኔል መንግስቱ ኃይለማርያምን አምባገነናዊ መንግስት በትጥቅ ትግል ሲታገሉ ከነበሩ ድርጅቶች አንዱ ነበር። የደርግ መንግስት ከወደቀ ጀምሮ የህወሓትና የኢህአዴግ ሊቀመንበር ሆነው አገልግለዋል። ኢህአዴግ የአራቱ ፖለቲካ ፓርቲዎች ማለትም የኦሮሞ ህዝቦች ዲሞክራሲያዊ ድርጅት፣ የብሔረ አማራ ዲሞክራሲያዊ ንቅናቄ፣ የህዝባዊ ወያኔ ሓርነት ትግራይ እና የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ውህደት ነው። ወደ ስልጣን ሲመጡ በጊዜው ላቋቋሙት ጊዜያዊ መንግስት ፕሬዝዳንት ሆነው ካገለገሉ በኋላ በ1985 ለመጀመሪያ ጊዜ ጠቅላይ ሚኒስቴር ሆነው ተመረጡ። በጊዜው የፕሬዝዳንትነቱን ቦታ የተረከቡት ዶክተር ነጋሶ ጊዳዳ ነበሩ። ጀግናችን መለስ ዜናዊ በስልጣን ዘመናቸው ለኢትዮጵያ ከዋሉት ውለታና አስደናቂ ከሆኑት ስኬቶቻቸው መካከል ጥቂቶቹን እነሆ። በጦርነት ከምትታመሰው ሀገር ወደ አፍሪካ ፈጣን ኢኮኖሚ እያስመዘገበች ያለች ሀገር። በመለስ ዜናዊ ዘመን የኢትዮጵያ ለውጥ ቀላል የሚባል አልነበረም። የኢኮኖሚ እድገት በእሳቸው መሪነት ኢትዮጵያ በአፍሪካ ፈጣን ኢኮኖሚ እያስመዘገበች የነበረች ሲሆን አብዛኛውን ጊዜ የሀገር ውስጥ ምርት እድገት ከ8 እስከ 11 በመቶ ያስመዘግብ ነበር። የአቶ መለስ ዜናዊ መንግስት በምስራቅ እስያ ኢኮኖሚዎች የተቃኘውን ልማታዊ መንግስት ሞዴል ተከትሏል። እንደ አውሮፓውያን አቆጣጠር ከ1995 እስከ 2012 በጠቅላይ ሚኒስቴርነት ዘመናቸው አቶ መለስ ዜናዊ ግዙፍ የመሰረተ ልማት ግንባታዎችን አከናውነዋል። መንገድ፣ ድልድይ፣ የኃይል ማመንጫ ግንባታ፣ የታላቁ ኢትዮጵያ ህዳሴ ግድብን ጨምሮ የግብርናና ልማት መር ኢንዱስትሪያላይዜሽን ስትራቴጂን በማስተዋወቅ አነስተኛ ገበሬዎችን በማብቃት የምግብ ዋስትናን በማሻሻል እና የኢትዮጵያ ግብርናን በማዘመን ኃላፊነታቸውን በሚገባ ተወጥተዋል። አቶ መለስ የትምህርትና የጤና አገልግሎት ተደራሽነትን በማስፋት በሺዎች የሚቆጠሩ ትምህርት ቤቶችና ጤና ጣቢያዎችን በመላ ሀገሪቱ በተለይም በገጠር ገንብተዋል። የዜጎች ማንበብና የመጻፍ ችሎታ በፍጥነት ሁለቱም በከፍተኛ ሁኔታ ተሻሽለዋል። እንዲሁም አቅም ለሌላቸው ዜጎች፣ ለእናቶች፣ ለአረጋውያን፣ ለህፃናትና ለነፍሰ ጡር ሴቶች በቀላሉ የዘመናዊ ሕክምና ተጠቃሚ እንዲሆኑ አስችለዋል። ኢንዱስትሪያላይዜሽን እና የከተማ እድገት የኢትዮጵያን ኢንዱስትሪ ፓርኮች የከተሞችን ልማታዊነት በተለይም በአዲስ አበባ የአየርና የምድር ትራንስፖርት ስርዓቶች ላይ መሰረት ጥሏል። የውጭ ፖሊሲና ክልላዊ ተጽዕኖ አቶ መለስ ኢትዮጵያን በአፍሪካ ሰላም ማስከበርና ዲፕሎማሲ ውስጥ ቁልፍ ሚና በመጫወት በአፍሪካ ህብረት ውስጥ ያላትን ሚና በማጠንከር በአፍሪካ ፖለቲካ ቁልፍ ተዋናይ አድርገዋታል። የቀድሞ የኢትዮጵያ መሪ መለስ ዜናዊ ወደዱትም ጥሉትም በኢትዮጵያ እድገት ላይ ዘላቂ የሆነ አሻራ በማሳረፍ ለኢትዮጵያ ዘመናዊነት ትልቅ ለውጥ ያመጣ
ከሱ በፊትም ሆነ ከሱ በኋላ ከሚመጡ መሪዎች ተወዳዳሪ የማይገኝለት የምንጊዜውም ታላቅ መሪ ነው። ሆኖም ከሰው ስህተት ከብረት ዝገት አይጠፋምና መለስ በዘመኑ ያጠፋቸው ጥፋቶች በኢትዮጵያና በዜጎቿ ላይ ጠባሳ ጥሎ ማለፉ አልቀረም። የአምባገነኑ የመንግስቱ ኃይለማርያም አስተዳደር እንደወደቀ አዲስ አበባን የተቆጣጠረው ኢህአዴግ በህዝብ ምርጫ ሳይሆን ብሔረሰቦችን መሰረት ባደረገ በጥቂት ግለሰቦች የሽግግር መንግስቱ በመቋቋሙና በተለይም የአማራ የፖለቲካ አስተሳሰብ ያለው ፓርቲ ሳይወከል መቅረቱ አብዛኛውን ህዝብና ምሁራንን በጣም አስቆጣ። በወቅቱ በአምባገነኑ ደርግ ስር ተጨቁኖ ለነበረው ድሃ ኢትዮጵያዊ የኢህአዴግ ወደ ስልጣን መምጣት ሌላ አማራጭ ስላልነበር የኢህአዴግን መንግስት ህዝቡ ለመቀበል ተገደደ። በጊዜው ኢህአዴግ ይህ ነው የተባለ ተቃውሞ አልገጠመውም። በአንጻሩ ከጅምሩ በትጥቅ ትግል ኢህአዴግን ሲረዱ የነበሩ የአረብና የምዕራባውያን መንግስታት ከጎንህ አለን በማለት በሁለት እግሩ እንዲቆም አስችለውታል። ይሁን እንጂ እያደር ሲመጣ የአቶ መለስ ዜናዊ መንግስት የታገለለትን ዓላማ ትቶ ዲሞክራሲን በማፈን የነጻ ፕሬስ አፈና በማካሄድና የሰብአዊ መብት ረገጣ ስላበዛ የብዙ ምዕራባውያንን ድጋፍ ከማጣቱም በላይ ብዙ ሺህ ኢትዮጵያውያንን ለስደት ዳርጓል። ሆኖም ዓለም አቀፉን ሽብርተኛ ለመታገል በሚል ሽንገላ ሶማሌን በመውረሩ ምክንያት በወቅቱ በጆርጅ ቡሽ የምትመራው አሜሪካ ቀንደኛ ዋነኛ የኢህአዴግ ደጋፊ ሆና ነበር። ቀጣዩ የአሜሪካ መሪ ባራክ ኦባማም የአገራቸውን ጥቅም ለማስጠበቅ ካላቸው ፍላጎት የተነሳ አልቃይዳና አልሸባብ የተባሉ የአክራሪ እስላም ቡድኖችን እየታገልኩ ነው ላለው ኢህአዴግ ድጋፋቸውን ቀጥለዋል። ምንም እንኳን በደርግ የግፍ አገዛዝ የተማረረው ኢትዮጵያዊ ሁሉ ኢህአዴግን ለመቀበልና አብሮ ለመስራት ወደ ኋላ ባይልም ውሎ ሲያደርግን በኢህአዴግ የአገር ውስጥ ፖሊሲ መከፋቱ አልቀረም። የኦሮሞ ነጻነት ግንባር ወይንም ኦነግ ብሎ ራሱን የሰየመው ቡድን ከኢህአዴግ ጋር በመቃቃሩ ራሱን ከፓርላማውና ከካቢኔው አግልሎ ወደ ትጥቅ ትግሉ ተመለሰ። ጠቅላይ ሚኒስቴር መለስ የኤርትራን መገንጠል ጥያቄ ያለምንም ማንገራገር መፍቀዳቸው ብቻ ሳይሆን ሁሉም ብሔረሰብ እንዲገነጠል የሚያስችለውን አንቀጽ በህገ መንግስታቸው በማካተታቸው በተለይ በምሁራን ዘንድ የከረረ ተቃውሞ አስነስቶባቸዋል። ሁሉም በክልሉ በቋንቋው ይማር የተሰኘው ፖሊሲያቸውም በብዙዎች ዘንድ ጥርጣሬንና መከፋፈልን በመፍጠሩ በሀገርና ከሀገር ውጭ በተደጋጋሚ የተቃውሞ ሰልፎች ተካሂዶባቸዋል። በ1997 ዓመተ ምህረት አጋማሽ ጠቅላላ ምርጫ ሲደረግ ከተለያዩ የፖለቲካ ህቡ ፓርቲዎች የተውጣጣው ቅንጅት የተሰኘ ጥምር የፖለቲካ ፓርቲ እንደ አንድ የፖለቲካ ድርጅት ተወዳደረ። በውጤቱም የዓለም ታዛቢዎች በተገኙበት በአዲስ አበባ ከተማ ከ197 እጁ መራጭ ተቃዋሚ ፓርቲ ቅንጅትን መረጠ። በውጤቱ የተደናገጠው የአቶ መለስ መንግስት ለመጀመሪያ ጊዜ የአዲስ አበባን ፖሊስ በፌዴራል ቁጥጥር ስር አዞረ። የአዲስ አበባ ምክር ቤትንም በኦሮሚያ መስተዳደር ስር እንዲተዳደር አዲስ ድንጋጌ አወጣ። ይሁን እንጂ ብዙም ገለልተኛ ታዛቢ በሌለበት ከአዲስ አበባ ውጪ ኢህአዴግ 90% ማሸነፉ ስለታወጀ ተቃዋሚዎች አድሎ ተደርጎብናልና ምርጫው እንደገና ይጣራ ብለው ለከፍተኛ ፍርድ ቤት የክስ ማመልከቻ በማስገባታቸው ማጣሪያ ተካሄደ። ተቃዋሚዎች በጠቅላላው የምርጫ ውጤት ባለመስማማታቸው ያሸነፉበትን የፓርላማ ወንበር ባለመቀበል የገዢው ፓርቲ በበላይነት ከተቆጣጠረው ፓርላማ ራሳቸውን አገለሉ። ሚስስና ጎሜዝ የተባሉ የአውሮፓ ታዛቢ ቡድን መሪ ምርጫው አድሎና ጫና እንደተደረገበት ለዓለም ሕዝብ ምስክርነታቸውን ተናገሩ። አብዛኛዎቹ ታዛቢዎች አፍሪካ ህብረትና የጂሚ ካርተር ማዕከል ምርጫው በኢትዮጵያ ከተካሄዱ ምርጫዎች በጣም የተሻለ መሆኑን መሰከሩ። በሺህ የሚቆጠሩ የቅንጅት ደጋፊዎች በዋና ዋና ከተሞች በመውጣት በሰላማዊ ሰልፍ ቁጣቸው በሚገልጹበት ጊዜ ቁጥሩ በርካታ የሆነ ህዝብ በፖሊስ በቀጥታ በተተኮሰ ጥይት ህይወቱን አጥቷል። የአቶ መለስ መንግስት አብዛኞቹን በህዝብ የተመረጡ የቅንጅት ፓርቲ አባላትንና በሺህ የሚቆጠሩ አባላትን በሀገር ክህደትና መንግስትን ለመገልበጥ በመሞከር ከሰሳቸው። 2 ዓመት በፈጀ የፍርድ ቤት ሂደትም ፍርድ ቤቱ የቅንጅት መሪዎችን አገርን በመክዳት ወንጀል ጥፋተኛ ሆነው አገኛቸው። ይሁን እንጂ ሁሉም የቅንጅት መሪዎችና አብዛኛው ደጋፊ አባላት ጥፋታቸውን አምነው ይቅርታ በመጠየቃቸው ከእስር ነፃ ወጡ። በመጨረሻም አቶ መለስ ዜናዊ በበሳል አመራር ኢትዮጵያን ለ21 ዓመታት ከመሩ በኋላ ባደረባቸው ህመም ምክንያት ለሕክምና ወደ አውሮፓ ሄደው ለ2 ወር ከታከሙ በኋላ በሰኔ 14 2004 ዓመተ ምህረት መሞታቸው በሚዲያ ተነገረ። ኢትዮጵያን ላለፉት 21 ዓመታት በከፍተኛ ብስለትና ብቃት የመሩት ክቡር ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት ተለይተዋል። በ57 ዓመታቸው በሞት የተለዩን መሪያችን መለስ ዜናዊ ስርዓተ ቀብር ተደረገላቸው። ኢትዮጵያም አብራቸው ተቀበረች። ዌር አር ዊ የሚለው ዲፋይን የሚያደርገው በሞት አፋፍ ላይ መሆናችን ነው። እኛን ዲፋይን የሚያደርገን ከምንም ነገር በላይ